የካዛንቺስ መልሶ ማልማትና የኮሪደር ልማት ዋናው ሰው ተኮር ልማት ነው። ቅድሚያ ታሳቢ ያደረግነው በአካባቢው ላይ የሚኖሩ ነዋሪዎቻችን ያኗኗር ሁኔታ በጣም አስቸጋሪ፣ ለመኖር የማይመች፣ የተሟላ መሰረተ ልማት የሌለው፣ የፍሳሽ ማስወገጃ መጸዳጃ ቤቶች እንዲሁም መብራትና የመሳሰሉት የተዘረጉበት መንገድ እጅግ ዘመናዊ ያልሆነ ኋላ ቀር ለአደጋ የሚዳርግ ብዙ ነዋሪዎች በጎስቋላ ሁኔታ ውስጥ የሚኖሩበት እንዲሁም ደግሞ ምንም ቤት የሌላቸው በጥገኝነት በቀበሌ ቤት ፓርሰል ውስጥ የተለያዩ ተለጣፊ ቤቶችን በመገንባት በቆጥም በመሆን ኑሯቸውን እያሳለፉ የነበሩበት ሁኔታ ነው። ይህንን ሁኔታ አይተን እጅግ በጣም ልባችን ራርቶ መንግስታዊ ኃላፊነታችንን መወጣት እንዳለብን አምነን ያጠናነው ኮሪደር ነው። ሰፋ ያለ ኮሪደር ነው። ከስፋቱ አንፃር በአንድ ጊዜ ለመስራት ይከብድ ነበር። ግን ከማንም ማንን ለመለየት ደግሞ ከባድ ስለሆነ ለህዝቡ የተሟላ መኖሪያ ሊሆን የሚችል አካባቢ መርጠን ነፋሻማ ሰው ሊኖርበት የሚችል ልጆች ቦርቀው ወጥተው ገብተው እንደ ልብ የሚጠቀሙበትን አካባቢ እንዲሁም ደግሞ የጸዳ መኖሪያ ቤት የጸዳ መኖሪያ አካባቢ የፍሳሽ ማስወገጃ ያለው ውሃ፣ መጸዳጃ ቤት፣ ማብሰያ የመሳሰሉትን ያለው ቤት ያገኙ ዘንድ ሰርተን ውጤታማ ሆነናል። በጥገኝነት በደባልነት በቆጥ ውስጥ በተለጣፊ ቤቶች በመሳሰሉትና በረንዳ ሳይቀር የሆነች ነገር ሸከፍ እያደረጉ ይኖሩ የነበሩ ነዋሪዎቻችንም መጠለያ ሰርተን ራሳቸውን የቻሉ ቤቶች እንዲኖራቸው ማድረግ ችለናል። እጅግ በጣም ሰው ተኮር ነው የምንልበት አንዱ ይሄ ነው። በሚኖሩበት አካባቢ የእንጀራ መጋገሪያ መመገቢያ ምንም ደጋፊ ጧሪ የሌላቸውንም ጭምር መኖሪያ እና መመገቢያ ድጋፍ የሚሆናቸውን መሰረተ ልማቶች ገንብተን እየተጠቀሙበት ነው። በዚህም እጅግ በጣም ደስ ይለናል። ከዚህም አልፎ በሚኖሩበት አካባቢ ከዚህ ንግድ የነበራቸው እዛው የሚኖሩበት አካባቢ ላይ ንግድ እንዲኖራቸው ሱቆች ተገንብተዋል። ይሄንን እንግዲህ የሰውን ሕይወት ማዘመን የሰውን ኑሮ ማሻሻል አኗኗሩን የተሻለ ማድረግን መሰረት ያደረገ ነው። ይሄንን እዚሁ ካዛንቺስ እንስራው ብንል ሰው ስላለበት አይቻልም ነበረ። በወቅቱ ሰው ካልተነሳ በስተቀር እንዲህ አይነት ሰፊ የሆነ መሰረተ ልማት ለመስራት ሰፊ የሆነ ማህበረሰብ ለማንሳት የሚያስችል ሁኔታ የለምና ክፍት ወዳለን ቦታ ማዛወር እዛ መስራት ተገቢ እንደሆነ አምነንበት ከህዝባችን ጋር ተማምነንበት በፍትሃዊነት የተገበርነው በቅንነት የተገበርነው ስራ ነው። በሌላ በኩል ከተማችን አዲስ አበባ ብዙ ተደራራቢ ኃላፊነት አለባት። በዓለም አቀፍ ደረጃ ሶስተኛዋ የዲፕሎማቲክ ማዕከል ናት። በአፍሪካ የአፍሪካ ዋና ከተማ የፖለቲካ ካፒታል ተብላ የምትጠራ ናት። የሀገራችን ዋና ከተማ ናት። የማህበራዊ እንቅስቃሴ የኢኮኖሚ እንቅስቃሴ ትልቅ ማሳያ ናት። የኢትዮጵያ መልክ ናት። ስለዚህ እቺን አዲስ አበባ ሁላችንም እንወዳታለን እንላለን። ግን ደግሞ መሰረተ ልማቷ ያልዘመነ ኋላ ቀር እንዲሁም ዜጎቿ እንዲናቁ ክብራችን እንዲጣጣል ሊያደርግ የሚችሉ ብዙ የቆሸሹና የማይመቹ አካባቢዎች ወደ ኋላ የቀሩ መሰረተ ልማቶች ነበሩብንና እሱን እንግዲህ አንዱ የቀየርንበት ካዛንቺስ ነው። ካዛንቺስ የኢትዮጵያን ማንሰራራት ማሳያ ናት። ከተማ ተመልሶ መልማት እንደሚችል መልሶ ማልማት ከተማን እንደሚቻል ትልቅ ትምህርት ቤት ናት፣ ማሳያ ናት። ካዛንቺስ የኢትዮጵያ ማንሰራራት ትንሳኤ ምስክር ናት ብለን እናሳያለን፣ እንናገራለን። እንዲሁ ተጨባጭ ስለሆነ ማለት ነው። በርካታ የቴክኖሎጂ መሰረተ ልማቶች በዓለም ደረጃ የዓለም ከተሞች የሚጠቀሙበት በ40 ኪሎ ሜትር ላይ ተዘርግቷል። መንገድ ለእግረኛ ለመኪና ብቻ ሳይሆን መንገድ ለሞተር አልባ ትራንስፖርት፣ ሰፋፊ ፓርኪንጎች አገልግሎታችን እንዲሳለጥ መንገዶቻችን ሰፊ ሰዓት ረጅም ሰዓት በትራፊክ መጨናነቅ ምክንያት ጊዜ የሚባክንበት ሰዎች ያልሆኑ ቃላቶች የሚወራወሩበት የህግ ጥሰቶች የሚደረጉበት የነበረውን በከፍተኛ ሁኔታ
የለወጠ መሰረተ ልማት ነው የተሰራው። ከ40 በላይ ፓርኪንግ ወደ 16000 ተሽከርካሪዎችን ባንዴ ማቆም የሚችል በዚህ ባንዱ ኮሪደር ብቻ ተሰርቷል። እነኚህ ቴክኖሎጂን መተግበራችን በተለይ ከመሬት በታች የተገበረው ለዘመናት የሚሻገር የትውልድ ሀብት ነው። አሁን ደግሞ አገልግሎታችንን ለማዘመን የሚያስችለን የስማርት ሲቲ ርዕያችንን ለመተግበር የሚያስችለን ስራ ነው የተሰራው። ይሄ በዓለም ደረጃ ተወዳዳሪ ያደርገናል። ከተማ እየተወዳደረ ያለው አንዱ ትልቅ በአረንጓዴ ውበት ሽፋን ነው፣ በከተማ ንጽህና ነው፣ ለነዋሪዎች ከተማን ምቹ በማድረግ ነው። በሌላ በኩል ደግሞ ስማርት የምንለው ትልቅ የቴክኖሎጂና አገልግሎት አሰጣጥ መሰረተ ልማቶችን ያሳለጠ ስለመሆኑ እንደ ትልቅ ክራይቴሪያ ወይም ደግሞ መስፈርት ይወሰዳል። አዲስ አበባ እንግዲህ አንዱ ያሟላችበት አካባቢ ካዛንቺስ ነው። ሌሎች አካባቢዎቻችንም ከህዝባችን ጋር ተባብረን በጋራ ሆነን እንቀጥላለን። ይሄ ጉልበት ሆኖናል። በዚህ አጋጣሚ አብረውን የሰሩትን ሁሉንም ማመስገን እወዳለሁ።